عباد الله ما يزال الصدق شعار المؤمن في كل أحواله እውነተኝነት የአንድ ሙእሚን መታወቂያው መገለጫው ነው ማለት ነው። የውጭና የውስጥ ልብሱ ነው። በንግግሩ በተግባሩ በሚያደርጋቸው እያንዳንዱ እንቅስቃሴ ላይ እውነትን መገለጫው ሊያደርግ ይገባል። راسخا في طبيعته حتى يصبح الصدق سجية له وطبعا له لا يفارقه صدق እውነተኝነት የራሱ መገለጫ እስኪሆን ድረስ እውነተኝነትን አንድ ሰው አጥብቆ መያዝ አለበት ማለት ነው። በየትኛውም ሁኔታ ውሸትን ለመናገር እድሎች ቢመቻችለት እንኳን ከራሱ ጋር ታግሎ እውነትን መናገር አለበት። ولا يحكم على امر بالظنون الكاذبه እንዲሁ በውሸትና በጥርጣሬ መወሰንና መፍረድ የለበትም። እውነተኛ መሆን አለበት። እውነትን መጠባበቅ አለበት። እውነትን መፈለግ አለበት። ለእውነት ሲል መስዋዕት መክፈል አለበት። አላህ ዘንድ ሲዲቅ ተብሎ እስኪጻፍ ድረስ ማለት ነው። ሲዲቅ ማለት ምን እንደሆነ ታውቃላችሁ? ከፍ ያለ ደረጃ ነው። ደረጃው ከፍ ያለ ነው። ከነብይነት ከሸሂድነት ቀጥሎ የሚመጣ ነው። አላህ እንዲህ ይላል في سورة النساء ومن يطيع الله والرسول اللهنا መልእክተኛውን የታዘዘ فأولئك مع الذين أنعم الله عليهم እሱ አላህ ጸጋ ከዋለላቸው ሰዎች ነው ምድቧል። አላህ ጸጋ የዋለላቸው ሁሌ ሰላት ላይ اهدنا الصراط المستقيم صراط الذين أنعمت عليهم ብለን አላህን በቀን ቢያንስ 17 ጊዜ ምንማጸነው መንገድ አላህ ጸጋ የዋለላቸው እነማን ናቸው? አንደኛ ሚነ ነብይና፣ ሁለተኛው ወስዲቂና፣ እንግዲህ ወሹሃዳ ወሳሊሒን ከነብይነት ቀጥሎ የሚመጣ ትልቅ ማዕረግ ነው እውነተኝነት። ከነዛ ከእውነተኞች ነው፣ ከሰማዕታቶች ከሳሊሖች ከደጋግ ከጻድቃኖች ጋር ነው እሱ። وحسن أولئك رفيقا كنزي ጋር መመደብ ከነሱ ጋር መቆዳኘት ምንኛ ያማረን ይላል። في صحيح المسلم ላይ ተዘግቦ እንደመጣው አን ነብይ قال عليكم بالصدق በእውነተኝነት ላይ አደራችሁን እላለሁ። صدق እውነተኝነት ወደ መልካም ስራ ይመራል። وإن البر መልካም ስራ ደግሞ ወደ ጀነት ይመራል። አንድ ሰው እውነተኛ ከመሆን አይወገድም። ወይተሐረስ ሲድቃ እውነትን አይጠባበቅም። እውነተኛ ለመሆን ለማረጋገጥ ጥረት አያደርግም። ሐታ ዩክተበ ዐንደ አላህ ሲዲቃ አላህ ዘንድ ሲዲቅ ተብሎ እስኪጻፍ ድረስ ማለት ነው። ኢዘን ባህሪው እውነተኛ የሆነ ሰው የምስራች فطوبى لمن صدق الله فصدقه الله وطوبى لمن صدق مع عباد الله كالله ጋር ያለው መስተጋብር በእውነተኝነት በስድቅ ላይ የተሟላ ሰው ለዚህ ሰው ጋሮችን ጋር አብሮ በሚኗኗርበት በሚለው መስተጋብር ላይ እነዚህ እውነተኛ የሆነ ሰው فطوبى لمن ثبت على طريق الصادقين حتى توفاه الله በእውነተኞች መንገድ ላይ ሆኖ እስከ ለተ ሞቱ ድረስ የቀጠለና የጸና ሰው ለዚህ ሰው መልካም መስራት አለ። المؤمنين رجال صدقوا ما عهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ከሙእሚኖች ከአማኞች መካከል አሉ ይላል አላህ። ወንዶች አሉ ጀግኖች صدقوا ما عهدوا الله عليه ለአላህ የገቡትን ቃል ኪዳን በእውነት በተግባር ያስገኙ። እኔ በአላህ መንገድ ላይ እሞታለሁ ብሎ የነየተ ነበር ማለት አነስ ኢብኑ ማሊክ አነስ ኢብኑ ነድር እና መሰሎቻቸው ላይ ነው ይህ የቁርአን አያ የወረደው ማለት ነው። የአነስ ኢብኑ ማሊክ አጎት ማለት ነው። እና የበድር ዘመቻ ዕለት አልተሳተፈም፣ እድሉን አላገኘም። በጣም ተቆጨና ቀጣይ ዘመቻ በሚኖርበት ጊዜማ
ለየረነ አላህ ማ አስናዕ በዚህ ዘመቻ ላይማ እማደርገውን አላህ ነው የሚያውቀው አላህ ያውቃል አለ የኡሑድ ዘመቻ በአመቱ ተደረገ እዛ ላይ ተሳተፈ ከዛስ فقاتل حتى قتل ብዙ ሙሽሪኮችን አጋድሞ ገደለ መጨረሻ ላይ እሱም ተገደለ ማለት ነው ሰውነቱ በሰይፍና እንዲሁም በቀስ ከመመታቱ የተነሳ የፊት ገጽታው ሙሉ ሰውነቱ ተቀያይሮ ማንም አላወቀውም እህቱ ናት መታ በጣት አሻራው ያወቀችው አላህ እሱንና መሰሎችን በማስመልከት ኢላ የውም القيامه የሚቀራ የቁርአን አያን አወረደ ሚነል ሙእሚኒና ሙእሚኖች አሉ አለ ሪጃል ጀግኖች ወንዶች አሉ ሰደቁ ማ አሐዱላህ ዐለይህ ለአላህ የገቡትን ቃል ኪዳን በተግባር ያስገኙ ቃላቸውን ያላጠፉ ከአላህ ጋር ባላቸው መስተጋብር እውነተኝነት የተሞላባቸው فمنهم من قضى نحبه ከነሱ መካከል ጉዞን ያጠናቀቀና ወደ አኺራ ይሄድ የተሸኛል ومنهم من ينتظر ከነሱ መካከል በመጠባበቅ ላይ ያለ አለ وما بدلوا تبديلا መቀየርን አልቀየሩም ይላል አላህ Subhanahu Wa Ta'ala اذا معشر المؤمنين صدق እውነተኝነት እስልምና ላይ ካሉ ስነ ምግባሮች አኽላቆች እጅግ ከፍ ያለ ነገር አላህ Subhanahu Wa Ta'ala ራሱን በቁርአን ላይ ሲያወድስ እውነተኛ እንደሆነ ነው የተናገረው ومن أصدق من الله حديثا ومن أصدق من الله قيلا ከአላህ በላይ እውነትን የሚናገር ማን አለ ይላል إذن الله የተገለጸበት ባህሪ ነው እውነተኝነት كذلك رسሎች የተገለጹበት ባህሪ ነው መገለጫ ነው واذكر في الكتاب إبراهيم إنه كان صديقا نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا سلا إبراهيم استعاوس الله إبراهيم إنه كان صديقا أونتنيا نبرا نبي نبرا إسماعيل من دزيو إنه كان صادق الوعد كترون يا كبر وكان رسولا نبيا ميلاد أما نبينا عليه الصلاة والسلام فهو الصادق الأمين قبل بعثته وقال نبي هنا يكرنا نبي كموناتشو بفيت እውነተኛነት ነበር የሚታወቁት الصادق الأمين እያሉ የመካ ሙሽሪኮች ይጠሯቸው ነበር ማለት ነው እውነትን የተናገረ በእውነት ያዘዙ እውነት የሆነን ቃል ለሙእሚኖች የገቡ جمله ربه بالصدق ظاهرا وباطنا ውጫቸውን ውስጣቸውን በእውነት ያስጌጣቸው ታላቅ ነብይ ናቸው وامره ان يدعوه به داخلا وخارجا በየትኛው እንቅስቃሴ ላይ እውነተኝነትን እንዲላበሱ አላህ አዟቸዋል ወይም ደግሞ ዱዓ አድርግ ብሏቸዋል وقل ربي بلا يا محمد ربي أدخلني مدخل صدق وأخرجني مخرج صدق كبيس وطعم سقبان بياندانو እንቅስቃሴ ላይ እውነትን አላብሰኝ እውነተኛን አድርገኝ ብለው ዱዓ እንዲያደርጉ አላህ Subhanahu Wa Ta'ala አዟቸዋል እሳቸውም ነበሩ ማለት ነው እውነተኛ ነበሩ والذي جاء بالصدق እሳቸው ብቻ ሳይሆን ከእሳቸውም ጋር የነበሩ ሰሃቦቹ በእውነተኝነት የተገለጹ ናቸው والذي جاء بالصدق يا محمد عليه الصلاة والسلام እውነትን ይዞ የመጣ وصدق به በሱም ያመነ ማን أبو بكر الصديق እንግዲህ ከሰሃቦች መካከል በእውነተኝነቱ الصديق صديق هذه الأمة ተብሎ የተሰየማል ማለት ነው أولئك هم المتقون إخوة الإيمان الصدق أصل أصيل في النية والمقال والعمل والحال وهو طمأنينة صدق ونتنينت مالت بمتنورو نورو لا يراسو إركاتان دستان طمأنينة سكنتان كتنكت بحالا دلال
ዱዓን ሙስተጃብ የሚያደርግ ነገር ወለذا كان النبي صلى الله عليه وسلم يذم الكذب የውሸት ተቃራኒ ውሸት ማን የእውነት ተቃራኒ ውሸት ነውና ረሱሉ ሰለላሁ ዐለይሂ ወሰለም ውሸትን በጣም ያወግዙ ነበር በጣም ትንሽ እንኳን ቢሆን ትንሽዬ ውሸት መዋሸትን ይከለክሉ ነበር حتى ለህፃን ልጅ ምንም ለማያውቅ ህፃን ልጅ መዋሸትን የከለከሉ ነብይ ናቸው መሐመድ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዓሚር ምን ይላል ረዲየላሁ ዐንሁ وقد كان طفلا ህፃን ነበርና يريد اللعب መጫወት ይፈልግ ነበር قال دعتني امي يوما አንድ ቀን እናቴ ጠራች ና ረሱሉ ሰለላሁ ዐለይሂ ወሰለም በመሐከላችን ቁጭ ብለው ነበሩ فقالت ها تعال اعطيك نا مسጥ ነገር አለ አለች فقال لها رسول الله صلى الله عليه وسلم وما اردت ان تعطيه من لسچ ፈልገሽ ነው ወይስ ለመሸወድ ለማታለል ነው قالت اعطيه تمرا ተመልሰጠው ነው فقال لها رسول الله صلى الله عليه وسلم اما انك لو لم تعطيه شيئا كتبت عليك كذبه ይሄ ቃል ይገባሽለትን ተምር ሰጣለሁ ና ብለሽው ከዛ ባትሰጪው ከውሸታሞች ትጻፊያለሽ አሏት ነብዩ ሰለላሁ ዐለይሂ ወሰለም ስንቶቻችን ነን በዚህ መልኩ ህፃኖቻችን መሸውድ ምናታልል ለቀልድ ለጫወታ ብለን እንሰሳዎችን ራሱ ተመልከቱ እንሰሳዎችን ራሱ ማሞኘትና መዋሸት የከለከለ ሃይማኖት እስልምና ማለት فلا نتهاون يا عباد الله في الكذب በውሸት ላይ እንግዲህ ብዙዎቻችን ምናልባት እየተዘናጋ ሊሆን ይችላል ስለዚህ ለነዘናጋ አይገባም ከዚብ ውሸት ማለት አንዴ ብቻ ዋሽ አንዴ ብቻ በሩን ክፈት ከዛ መዝጋቱ በጣም ነው የሚከብደው ማለት ነው የራስ መገለጫ ባህሪ እስኪሆን ድረስ ውሸታም እስክትባል ድረስ መገለጫ ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ምናል ወያኩም الكذب ውሸትን ትንሽ ናት እቺ ምን አለባት ይያልክ ለቀልድም ቢሆን እንዳትዋሽ አደራችሁ ውሸትን ተጠንቀቁ فإن الكذب يهدي إلى الفجور ውሸት ወደ ጥሜት ነው የሚመራው وإن الفجور ጥሜት ደግሞ يهدي إلى النار ወደ እሳት ነው የሚመራውና ተጠንቀቁ وما يزال الرجل يكذب አንድ ሰው መዋሸትን አያቆምም ويتحرى الكذب ውሸትን ምንም ሳያጣራ የሚያራግብ አለ حتى يكتب عند الله كذابا ይሰው ከውሸታሞች ይመደባል ማለት ነው በተለይ አሁን ባለንበት ዘመን በጣም ውሸት የበዛበት ሚዲያ ላይ የሆነ ነገር ይሰራጫል ያንን ሳያረጋግጡ ማሰራጨት እጅግ ከባድ የሆነ ነገር ነው ማለት ነው አረጋግጥ يا ايها الذين امنوا ان جاءكم فاسق بنبأ فتبينوا اي فتثبتوا እናንተ ያመናችሁ ሰዎች የሆነ ወሬ ዜና ሲሰሙ ሳታረጋግጡ አታሰራጩት አረጋግጡ ይላል መጀመሪያ መልእክተኛው አለይሂ ሰላቱ ወሰለም ምን ይላሉ كفى بالمرء كذبا ان يحدث بكل ما سمع የሰማውን ነገር በሙሉ የሚያሰራጭ ሼር የሚያረግ ለሰው የሚናገር ለውሸት በቂው ነው ማሰራጨቱ የሰማውን ነገር ምክንያቱም አንድ ውሸት ላይ መውደቁ አይቀርም አረጋግጥ አጣራ ሳታጣራ ውሸትን በማናፈስ የተነሳ ሀገር ሊወድም ቤተሰብ ሊፈርስ ይችላል ስለዚህም ተጠንቀቅ ማለት ነው واما الرجل الذي اتيت عليه يشرشر شدقه እንግዲህ يوم القيامه ነብዩ ሰለላሁ ዐለይሂ ወሰለም ኢስራ በወጡ ጊዜ ሰማይ በወጡ ጊዜ የተመለከቱት በጣም የሚያስፈራ ነገር ነበር ማለት ነው ይሄው ምንድነው አንድ ሰው ልክ እንደ በግ ወደ ታች ቁልቁል ተደርጎ ማለት ነው እግሩ ወደ ላይ ተሰቅሎ ከዛ ምን ይደረጋል ማለት ነው ይህ ከንፈሩ ይለጠጣል ድሮ ምናልባት ሚዲያ ነበር ዛሬ ጣዋት ላይ የሆነችን ነገር ሚዲያ ላይ ብትለቅ በአንድ ዓለም ላይ ይደርሳል ማለት ነው ሳታጣራ የሆነ ወሬ ካወራ ማለት ስለዚህ ልንጠነቀቅ ይገባል وعظم الكذب እንግዲህ ከውሸቶች ሁሉ ከሐሰቶች ሁሉ ከባዱ ሐሰት ማለት الكذب على الله ورسوله በአላህና በመልእክተኛው ላይ መዋሸት ነው
ويوم القيامة يقيام التي ترى الذين كذبوا على الله فالله لا يواشوا سوج تملكت على وجوههم مسودة في تاجو تقرهن تلاشت يتقبى هنا تملكت على أليس في جهنم مثوى للمتكبرين لكراتينوች حقا لما يقبلوا سوج جهنم ለመኖሪያ ለነሱ ብቁ አይደለችምን በላ ومن كذب علي الى النبي صلى الله عليه وسلم بني لا يواش فليتبوى مقعده من النار حديث لا ساطرا ضعيف موضوع حديث የሚያሰራጭ ሰው من النبي صلى الله عليه وسلم بني لا መዋሸት ሌላ ላይ እንደ መዋሸት አይደለም በኒ ላይ የዋሸ ይተባበቅ መቀመጫው እሳት ነውና فليتبوأ مقعده من النار ألا تجعلوا يا عباد الله الصدق لكم شعارا ودثارا والتزموا به سرا وجهرا يرزقكم الله التقوى في قلوبكم والتوفيق والسداد في دروبكم وتذكروا بأن الصدق قرين الإخلاص فلن ينجو يوم القيامة إلا الصادقون قال الله تعالى هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم ألا وصلوا وسلموا على الصادق المصدوق فقد أمركم الله بذلك فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى أزواجه وذرياته كما صليت على آل إبراهيم وبارك على محمد وعلى أزواجه وذرياته كما باركت على آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وأن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وجودك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين واجعل هذا البلد آمنا مطمئنا رخاء سخاء وسائر بلاد المسلمين اللهم فرج هم إخوتنا في فلسطين اللهم فرج هم إخواننا في فلسطين اللهم كن لهم معينا ونصيرا ومؤيدا وظهيرا اللهم تقبل شهداءهم وداوي جرحاهم واشف مريضهم وأطعم جائعهم اللهم عليك بعدوك وعدوهم يا قوي يا عزيز يا ذا الجلال والإكرام اللهم عليك بالصهاينة المحتلين اللهم عليك بالصهاينة المحتلين المعتدين اللهم شتت شملهم اللهم شتت شملهم وفرق جمعهم واجعل دائرة السوء عليهم اللهم احفظ المسجد الأقصى واجعله شامخا عزيزا إلى يوم الدين اللهم فرج هم المهمومين اللهم فرج هم المهمومين من المسلمين ونفس كرب المكروبين واقض الدين عن المدينين واشفي مرضنا ومرضانا ومرضى المسلمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.